በረከትሽን መቀበል ትችላለሽ። እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይህ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ አዝንሽሙኝ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽሙኝ። የኔ ጥፋት ነው እኔ መጠበቅ። እሷን አንድ ቀን ተስተካክላለች፣ አንድ ቀን ነገሮች ይሆናሉ ብዬ በማሰብ ብቻ የኔን ጥፋት አለበት። ቤተሰቦቼ ጥፋቴ ምንድን ነው? እሷን ማመኔና አንድ አመት ከምናምን ስንኖር አላቅሽም ነበር ካልከኝ ይህንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነት እና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም እቃ አይደለሁም። እኔም ክብር አለኝ። እሺ አንተ እንደፈለግ ከፈለግከው ሰው ጋር ከፈለግካት ሴት ጋር ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ እንዳየነው እንደሰማነው ይመስላል እንግዲህ ሩታና አብሬሽ ከእንግዲህ እኔና አንቺ መለያየት አለብን ብለው እንግዲህ ተለያይተዋል እንላለን። በጣም በሚያሳዝን ሁኔታ እና በሚያሳዝን ሁኔታ እንግዲህ ተለያይተዋል እላችኋለሁ ውድ ቤተሰቦቼ። እና በጣም የሚያሳዝን ታሪክ ነው። በጣም ነው የሚያሳዝነው። እና ይሄ ነገር የተደረገው በጣም ያሳፍራል። አሳፋሪ ነገር ነው። በጣም የሚያናድድ ነገር ነው። እና በጣም ነው የሚያናድደው። እንዴት እንደሆነ ታውቃላችሁ? በቃ የሰው ልጅ ኖሮ እስካሁን ድረስ መለያየት እንደሌለባቸው ምናምን ነገር ነው የሚያመለክተው ማለት ነው። እና መለያየት አልነበረባቸውም። በጣም ጥሩ ጊዜ ያሳልፈዋል። በጣም ጥሩ ሰዓት አሳልፈዋል። እና በዚች ልጅ ከወለዱ በኋላ መለያየት እንዳልነበረባቸው ነው እኔ እንደ ራሴ እንትን የምለው ማለት ነው። መለያየት አልነበረባቸውም። ማርያምን አይደል? እናንተስ ምን ትላላችሁ? መለያየት አልነበረባቸውም። በፍጹም መለያየት አልነበረባቸውም በእውነት። እና መለያየት አልነበረባቸውም። መለያየት አልነበረባቸውም። የሰው ልጅ መለያየት የለበትም ባይነኝ እኔ አይደል? መለያየት የለበትም በእውነት ነው የምላችሁ። በቃ አንዴ ከተፈቃቀራችሁ በኋላ ምን ካላችሁ በኋላ መለያየት እንደሌለባችሁ ለሆነ አለመለያየት፣ እርስ በርስ ተማምሮ፣ እርስ በርስ ተገናኝቶ፣ እርስ በርስ ተያይዞ፣ እርስ በርስ በጣም ብዙ ነገር አድርጎ መኖር እየቻለ ለምንድን ነው የሰው ልጅ መለያየትን የሚመርጠው? ለምን መለያየት መረጠ? እና መለያየት የለባቸውም። በጣም የሚያሳፈርና በጣም እንትን የሚል ነገር ነው። እነዚህ ልጆች ገና ልጅ አላቸው፣ ልጅ ወልደዋል። ለልጁ ሲሉ እንኳን መለያየት አልነበረባቸውም። በጣም ያሳፍራሉ። አሳፋሪዎች ናቸው። በእውነት ነው የምላችሁ። እንደኔ በጣም ያሳፍራሉ። ሩታና አብሬሽ በጣም ተሳፍራላችሁ። ልጅ ወልዳችሁ መለያየት አልነበረባችሁ። ቪዲዮ ከተመቻችሁ ሰብ ሼር ኮፒ